አልበላሁላትም ቁጭ ብዬ ስለ ኢትዮጵያ ማውራት ጀመሩ ኢትዮጵያ እንዲህ ሀገር ነች የጀግና ሀገር ነች ጣሊያንን ያሸነፈች ምናምን ይልኩ በዚሁ በእንትን ቋንቋ አይ ልሰማኝ ነው forget it እርሳው እሱን ሁሉ ተወዋለች እናንተ መቼ ነው ከረሃብ የምትወጡት እኔ እኮ የጦታ ገንዘቤን ከፍያለሁ እቺ ኢትዮጵያ የምትባል ሀገር ማቼ ነው ረሃቧን የምትለኝ የምን ባህል ትለኛለህ የምን ጦርነት ዝም በል እባክህ አፌን አስያዘችው ያኔ ማታ ምን አስቤ አደርኩ እንዴ የማ ኢትዮጵያን ባህልማ ማሳየት አለብን ለዚህ እንደዚህ የራብ ሀገር ብሎ ነው የሚቀረው እንዴ ብለን ብዬ ስመለስ ፕሮፖዛል አቀረብኩ ዓለምን የሚዞር አንድ የስነ ጽሁፍ ባነው የሙዚቃ ቡድን ማዘጋጀት አለብን ብዬ ተዘጋጀው ግን ሲዘጋጅ ደረጃውን የጠበቀ መሆን አለበት አልኩ ቀደም ሲል ልምድ ነበረ ልምዱ ምንድነው ትግላችን የሚል የሙዚቃዊ ድራማ ለእንትን ለናይጄሪያ አንድ ትልቅ የጥቁር አፍሪካ ፌስቲቫል ፌስታክ የሚባል በዓል ነበረ እንደውም ሰርቲፊኬቱም ማየት አለባችሁ እና እሱን አዘጋጅቼ ነበር እና በመላው ናይጄሪያ ዩኒቨርሲቲዎች በሙሉ ዞሮ እንዲታይ ለምነውን እዛው ነው ቆይተን የመጣነውኛ ባህሉ ካለቀ በኋላ እንደገና ደግሞ የኩባ መንግስት ጋብዞት ኩባ ደግሞ ሄዶ እንደዚሁ ታይቷል ይሄን ልምድ ያለኝ ይሄንን ያዘጋጀሁት ስለነበረ ሁለተኛ በዚህ መልኩ ዓለምን የሚዞር እንትን መዘጋጀት አለበት ብዬ ሐሳብ ለደርግ መንግስት የዛን ጊዜ ደርግ ውስጥ ነበርኩኝ አቀረብኩ ተቀበለውና ያው የህዝብ ለህዝብ የተባለው እንትን የተጸነሰበት እንትን አንዱ ዋናው የዚህ ኮርንፍሌክሱ በደንብ እልህኛ እንድትሆን አድርጓል በጣም ስትየዋ በፍጹም ሊገባት አልቻለም የህዝብ ለህዝብን በሚመለከት ወደ 24 ጥራዞች ሰንዳችሁ ለትውልድ ይተላለፍ ዘንድ ማስቀመጣችሁን በአንድ አጋጣሚ ስትናገር ሰምቼ ነበር እሺ ይሄንንም በደንብ ለተመልካቾቻችን ግልጽ አድርገህ ንገርልን አይ እሱ ምንም ጥያቄ የለውም አሁንም ካሜራችሁ ሊወስደው ይችላል እዚህ አለ ያ በቮሊዩም ውስጥ የተጠራቀመ የተዘጋጀ አላማችን ምንድነው እንዳልኩ ነው ከሰራን እንዳይቀር መሰረት ያለው ስራ እንስራ የሚል አቋም ነበረ እና ከመነሻው ጀምሮ ከድርሰቱ ጀምሮ በነገር ላይ ህዝብ ለህዝብ ያንድ ሰው ወይም ያንድ ግለሰብ ውጤትም አይደለም አመራሩ በጠቅላላ የተሳተፈበት ነው ከሊቀመንበር መንግስቱ ጀምሮ በእውነት ከ7 ጊዜ በላይ ይሄንን ዝግጅት የመጡ ያርሙ ነበር መሪው ሁሉም ተሳትፎበታል በሁሉም በኮሚቴ ደረጃ ጋይጸጋይ ገብረመድህን ሜትር አርቲስት አፈወርቅ ተክሌ ደበበ ሰይፉ ዋናው የሚኒስትሩ መስሪያ ቤት የሮይት ዓለም መምሪያው ጓድሽ መልስ በጠቅላላ የአገሪቷ እንትኖች ታላላቅ እንትኖች የራሳቸውን አሻራ የጣሉበት ነው ምንም እንኳን ድርሰቱን በነገር ላይ ዝም ብሎ በተጽኖ እኔ አይደለም የጻፍኩት እኔ ሐሳቡን ሳቀርብ ከዛ በኋላ ውድድር የገባ ነው ሁላችንም እንደንጽፍ ጋይጸጋይም ውድድር አቅርቧል ደበበም አቅርቧል ሁላችንም ጻፈ እንትናለ ከዛ ኮሚቴ ሰጠን በኮሚቴው ነው የመረጠው የኔን ድርሰት የመረጠበት ምክንያት እንደው ይሄን ያህል የጀግና አጻጻፍ ጽፌ አይደለም ቀላል በሆነ መልኩ ምክንያቱም ድርሰቱ በውዝዋዜ ካልተገለጠ ዝም ብለ ከባድ ነገር ብታቀርብ ለተወዛዋዡ ሊገልጹ ስለማይችል በተቻለ መጠን በህዝብ ቋንቋ በጣም
የታሪክ ሰንሰለቱ ውስብስብ ያልሆነ ነገር መጽሐፍ ነበረበት። ያን በመጽሐፌ ይመስለኛል እኔ የተመረጠው እንጂ የድርሰት ችሎታዬ ከሌሎቹ በልጦ አይደለም። ስለዚህ ያ የህዝብ ለህዝብ መድረክ ሁሉም ሰው በቀናነት የተሳተፈበት ነው። በአብሮነት በደንብ የሰሩበት ነው። ሁሉም የተሳተፈበት ከላይ እስከ ታች ድረስ። ከህዝብ ለህዝብ ትርኢት ስትመለስ ግን ከ17 በላይ የክስ ፋይሎች ተዘጋጅተው ነው የጠበቁና ለሀገር በከፈልከው ዋጋ እነዚህን ክሶች ሲመጡብህ የተሰማህ ስሜት ምን ነበር? እሱ ብቻ አይደለም። ያን እንግዲህ እንዳልኩ ያዘጋጀሁት የጀመርኩት ምን ያልኩት እኔ ነበርኩ ብዬ ማስብ ማቻ ሳይሆን እውነትም ነው። ይሄንን ዝግጅት በሙሉ ብዙ መስዋዕትነት የከፈልኩበት ነገር ነው። እዚህ መንግስትና ህዝብ ተሰብስቦ ነው የተቀበላቸው አርቲስቶቹ ሲመለሱ። እኔ ግን አብሬ እንዳልገባ ነው የተደረኩት። እንዳትገባ ተባልኩኝ። ግሪክ ነው ቆይቼ በኋላ በዓሉ ፌስታው ድግሱ ካለቀ በኋላ በአራተኛ ነው በአምስተኛ ቀን ነው ወደ አዲስ አበባ የመጣሁት። አንድ ትልቅ ግጥም መጽሐፍ አለ ከድጡ ወደ ማጡ